ዲስክ ብዙ ሰው የዲስክ ሎ ባክ ፔን አለብኝ፣ ዲስክ አለብኝ፣ ዲስክ የተነሳብኝ ምናምን ሲል እንሰማለን። አክቹዋሊ ዲስክ ምንድን ነው የሚለውን ዛሬ እናያለን ማለት ነው። እዚህ ጋር እንደምታዩት የጀርባ አጥንታችን እንደዚህ ተደረደረ ነው ያለው። ስለዚህ ይሄ አጥንቶች ናቸው። በእነዚህ መካከል ላይ ኩሽን የሚያደርግ ስትራክቸር ያስፈልጋል ማለት ነው። ስለዚህ በሆዱ በኩል አዙሮና በእነዚህ መካከል ያለው ስፔስ የሚሞላው ዲስክ በምንለው ስትራክቸር ነው። ያ ዲስክ እንደ ኩሽን የሚያገለግል ነው። ስለዚህ ከአንደኛው ቨርተብሬ ወደ አንደኛው ቨርተብሬ የሚመጣውን ሎድ ያንን ኩሽኒንግ ኢፌክት በማምጣት እንቅስቃሴያችንን ፍሉድ እንዲሆን ያደርግልናል ማለት ነው። ስለዚህ ይሄ ዲስክ ጫና በሚበዛበት ጊዜ ብዙ ጊዜ ሄቪ ሊፍቲንግ ካለ፣ የአቀማመጥ ችግር ካለ፣ የፖስቸር ችግር ካለ፣ ስፖርት ማንሰራ ከሆነ ይሄ ዲስክ ላይ ጫና ይፈጠራል ማለት ነው። ይሄ ዲስክ ላይ ጫና በሚፈጠር ጊዜ ዲስኩ ስኬፕ ያደርጋል ማለት ነው። ከዚህ ቦታ ላይ ሸርተት የማለት ነገር ይኖረዋል ማለት ነው። ዲስክ በባህሪው ተንሸራታ አንልም። ምንድነው የምንለው? ዲስክ ላይ ሁለት ስትራክቸሮች አሉት። የመጀመሪያው ስትራክቸር ይሄ ጀስት ደረቅ የሆነ ስትራክቸር ወይም ፋይብረስ የሆነ ስትራክቸር ነው። ሁለተኛው ደግሞ ጀላቲነስ የሆነ ስትራክቸር አለ፣ ኒኮለስ ፐልፖሰስ የምንለው። ያ ኒኮለስ ፐልፖሰስ ላይ የመውጣት ነገር ሲያጋጥመው ያንን ነው ዲስክ ተንሸራተተ በብዛት የምንለው ማለት ነው። ያ የተንሸራተተ ነገር ደግሞ በእነዚህ በሚወጡ ነርቮች ላይ ጫና ይፈጥራል ማለት ነው። ስለዚህ ብዙ ጊዜ የዲስክ ሎ ባክ ፔን ያለባቸው ሰዎች ካራክተራይዝ የሚደረጉት አንደኛው ማጎንበስ በሚያጎነብሱበት ጊዜ ህመማቸው በጣም ከፍ ይላል። ሁለተኛው ከመቀመጥ ወደ መነሳት በሚመጡበት ጊዜ እንደዛው ህመሙ ከፍ ይላል። ሌላኛው ደግሞ ሲቲንግ ኢንቶለራንስ ብዙ ጊዜ የምናየው ከ30 እስከ 60 ደቂቃ በላይ መቀመጥ አይችሉም ማለት ነው። ስለዚህ እነዚህን አይነት ምልክቶች ካሉባችሁ በአፋጣኝ ወደ ፊዚዮቴራፒ ተቋማት በመሄድ ህክምና ማግኘት ያስፈልጋል። የእኛን አገልግሎት የምትፈልጉ ደግሞ ከሆነ እንቁላል ፋብሪካ አካባቢ ዶክተር አሊያንስ ሆስፒታል በመምጣት ማግኘት ትችላላችሁ ማለት ነው። እናመሰግናለን።